ቅዱሳን ሰላም ለእናንተ ይሁን። ባለፈው እንዳልኳችሁ የመጨረሻውን ክፍል ተራራ የሚንድ እምነት የሚለውን ሐሳብ ዛሬ እናጠናቅቃለን። ጌታ ስሙ ብሩክ ይሁን። እንግዲህ ባለፈው ሳምንት አንድ የእግዚአብሔር ቃል ተከፋፍለናል። ያንን ሐሳቡን አላነበውም፣ ሐሳቡን ብቻ ልግለጥላችሁ። ጌታችን ኢየሱስ ክርስቶስ ወደ አንድ ስፍራ ሲሄድ አንድ ተርቦ እያለ አንድ ጸበለስ ያይና ከሱ አንድ ነገር ያገኝባት እንደሆነ ብሎ ሲጠጋ ምንም ነገር የላትም እና ከዛ ረገማት። ሲረግማት ደቀ መዛሙርት አዩ። ይህንን በማርቆስ 11 ከ12 ጀምሮ ልታዩ ትችላላችሁ። ደቀ መዛሙርትም አዩ። በሚቀጥለው ቀን ወደዛ ሲሄዱ አሁን ያቺ የረገማት ቅጠል መድረቋን ተመለከቱ። እንግዲህ እዚህ ጋር ጌታችን ኢየሱስ ክርስቶስ ከአፉ የወጣው ቃል ከረገማት ተረገመ። ያቺ ቅጠል በዛች ሰዓት መድረቅ እንደጀመረች እሱ ነው የሚያውቀው። ከዛ ውጭ ምንም ነገር አይረዳም። ደቀ መዛሙርት ግን አሁንም ቢሆን ያው እያጠኑ ስለሆነ አሁንም ትደርቅ ይሁን አትደርቅ ይሁን የሚል ሐሳብ ያላቸው ይመስላል። ምክንያቱም በማግስቱ ቼክ አድርገውታል እና ቼክ ሲያደርጉ ከስሩ ደርቃ አየች። ጌታ ሆይ ትላንት የረገምካት ቅጠል እኮ ደረቀች ብለው ሲነግሩት እሱ አንድ ነገር ተናገረ። እሱን ያለውን ነገር ልንገራችሁ። እውነት እላችኋለሁ ቁጥር 23 ላይ 11:23 ማርቆስ፣ ማንም ያለው ነገር ቢደረግለት ቢያምን በልቡ ሳይጠራጠር ይሄንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። እግዚአብሔር የተመሰገነ ይሁን። ማንም ያመነ ማለት ነው። አሜን። እኔና እናንተ አማኝ ነን። ከፊት ለፊታችሁ ያለውን ተራራ ማንኛውንም አይነት ነገር ሳንጠራጠር ሂድ ተወርወር ብንለው ይወረወራል ነው የሚለው። አሜን ነው። ይሄ በቃ እምነት እንደዛ ነው የሚናገረው። እግዚአብሔር የተመሰገነ ይሁን። እና ከዛም ደግሞ ስለ ጸሎት ኃይለኛ ነገር ይናገራል። ስለዚህ እላችኋለሁ የጸለያችሁትና የለመናችሁትን ሁሉ እንዳገኛችሁ እመኑ ይሆንላችሁማል። እግዚአብሔር የተመሰገነ ይሁን። የጸለያችሁትና የለመናችሁት ነገር ሁሉ እንዳገኛችሁ ምን በሉ እመኑ። ስናገኝ አይደለም ምናምነው። ስናገኝ እምነት አያስፈልግም፣ ስሜታችንም ይነግረናል። እምነት ከዛ በፊት ያለ ነገር ነው። ስለዚህ አንድ ጸሎት ስንጸልይ በመጀመሪያ ከአፋችን ቃል ከወጣ የእግዚአብሔር ቃል ከወጣ ማመን አለብን። ከዛ ማመስገን ነው መጀመሪያ ያለብን። እግዚአብሔር የተመሰገነ። ስለዚህ ማንም ሰው በእምነት አምኖ ሳይጠራጠር ይሄንን ተራራ ተነቅለ ሂድ ብትሉት ይሄዳል ነው ያለ። አሁን በፊታችሁ ያለ ማንኛውንም አይነት ተራራ ደዌ ሊሆን ይችላል፣ ጉስቁልና ሊሆን ይችላል፣ የተለያየ አይነት ችግሮች ሊሆኑ ይችላሉ። የልጆች የፋሚሊ የተለያየ በቃ ረፍሻ ሊሆን ይችላል። በጌታ በኢየሱስ ክርስቶስም እንደዚህ ቃል ሂድ እንለዋለን። በኢየሱስ ስም ይሂድ ከእናንተ ከህይወታችሁ፣ ከኑሯችሁ፣ ከመንገዳችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን እንዲሄድ አዛለሁ። አሁን ማንኛውንም አይነት ተራራ ለረጅም ጊዜ የቆየ ዓመት ይሁን 3 ዓመት ይሁን 2 ወር 3 ሳምንት ይሁን ማንኛውንም አይነት በፊት ለፊታችሁ የቆመ አልነቃነቅም ያለ ተራራ አምናለሁ በዚህ ሰዓት በኢየሱስ ስም የተነቀለ ይሁን። ሃሌሉያ። ጌታ ስሙ ብሩክ ይሁን። ያመነ እንደዚህ ይሆንለታል። አሜን። ስለዚህ ይህንን ቃል እንድታምኑት ብዬ ነው ደግሜ የምናገረው። እግዚአብሔር የተመሰገነ ይሁን። ከዛም በማርቆስ 4:35 ላይ አንድ ቃል ጌታችን ኢየሱስ ክርስቶስ ተናገረ። አሜን። ይህንን ደግሞ ላንብላችሁ። ያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ይኸው ማን ነው ተናጋሪው? እዚህ ጋር ጌታ ኢየሱስ ክርስቶስ ነው። ወደ ማዶ እንሻገር አላቸው። ያ ወደ ማዶ እንሻገር የሚለው ቃል የጌታ ቃል ከጌታ አፍ የወጣው ቃል አሜን ያሻግራል። ምንም ነገር ብቻ ተሻገሩ ካለ ኤኒ ሬሲስታንስ ቢመጣ ምንም ነገር ከፊት ለፊት ቢያጋጥም በቃ መሻገራቸው የማይቀር እንደሆነ ሊያምኑ ይገባል። አሜን ነው። ዛሬም ተሻገር ቢለን እኮ ለእኛ እንደዚሁ ነው ማለት ነው። እና ያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። እርሱም ሕዝቡን ትተው በጀልባ ውስጥ እንዳለ በዚያው ይዘውት ሄዱ።
ሌሎች ጀልባዎችም አብረው ነበሩ። በዚህ ጊዜ ኃይለኛ አውሎ ነፋስ ተነሳ፣ ማዕበሉም ውሃ እስኪሞላት ድረስ ጀልባዋን ያናውጣት ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በበስተኋላ በኩል ተኝቶ ነበር። እርሱም ቀስቅሰውት መምህር ሆይ ስንጠፋ አይገድህምን አሉት። እርሱም ተነስቶ ነፋሱን ገሰጸው፣ ባህሩንም ጸጥ በል ረጭ በል አለው። አሜን። ነፋሱም ጸጥ ረጭ አለ፣ ፍጹም ጸጥታ ሆነ። ደቀ መዛሙርቱም ስለምን እንዲፈራችሁ፣ ከዛ በኋላ የመለሰውን ወደ እነሱ ደግሞ መጥቶ ስለምን እንደዚህ ፈራችሁ? እስከዚህ እምነት የላችሁምን አላቸው። እነርሱም በፍርሃት ተውጠው እርስ በርሳቸው ነፋሱም ሞገዱም የሚታዘዙለት ይህ ማን ነው አሉ። አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ ከመሸ በኋላ ተሻገሩ አላቸው። ጌታ ነው ያለው ተሻገሩ ያለው። አሜን። ቃሉ ተሻገሩ አላቸው። ስለዚህ ግን ሲሄዱ ታላቅ ማዕበል ተነሳ። ጀልባቸው እስከሚሞላ ድረስ ውሃ ገባ። ጌታ ኢየሱስ ክርስቶስ ግን ትራስ ተንተርሶ ይላል። አሜን። ምንም ነገር እንደማይሆን ስለሚያውቅ እርፍ አለ። እነሱ ግን ተናወጡ፣ ተጨነቁ። ከዛ መጡና እሱ ጸጥ ያለ ምርጥ እንቅልፍ ነው እየተኛ ያለው እና ቀስቅሰውት ስንጠፋ አይገድህምን አሉት። ቀና አለ። ነፋሱን ጸጥ በል ረጭ በል አለው። ወዲያውኑ ጸጥ አለ። እግዚአብሔር የተመሰገነ ይሁን። አሜን ነው ወይ? ጸጥ አለ። ከዛ ደግሞ እነሱንም ደግሞ ተናገራቸው። ስለምን እምነት የላችሁም? እናንተ ማድረግ ትችሉ ነበር ነው። እናንተ ይህንን ጸጥ ማሰኘት ትችሉ ነበር። ምክንያቱም ቃል ሰጥተዋቸዋል። ወደ ማዶ ተሻገሩ ብለዋል። ጌታ ስላለ ነፋስ ሊከለክል አይችልም። ተጽዕኖ ከፊት ለፊታችን የቆመ ማንኛው ትሻገራለህ ካለ፣ ትሄዳለህ ካለ፣ ትወጣለህ ካለ እግዚአብሔር በጌታ በኢየሱስ ክርስቶስም ማንኛውንም አይነት ነገር ሊከለክለን አይገባም። አሜን። እነዚህ ደቀ መዛሙርት በቃ ስለ ምን እምነት የላችሁም ይጠብቅ ነበረ። ይህንን እሱ ከማዘዙ በፊት እነሱ እንዲያዙት ጸጥ እንዲል አውሎ ነፋሱ እንዲቆም ማዘዝ ይችሉ ነበርና ነው። ስለምን ቁጥር 40 ላይ ደቀ መዛሙርቱንም ስለምን እንድትፈራችሁ እስከዚህ እምነት የላችሁምን አላቸው። እምነት ጠብቋል ጌታ። እኔና እናንተ እምነት ይኖራል። አሜን። በቃ እግዚአብሔር ትሄዳለህ ያለን ቦታ እንዳንደርስ የሚከለክል ከፊት ለፊታችን የሚቆም ማዕበል ማንኛውንም አይነት ነገር እንዲህ ጸጥ እንዲል ልናደርግ እንችላለን ማለት ነው። አሁንም በጌታ በኢየሱስ ክርስቶስም በፊት ለፊታችሁ የቆመ እንዳትሄዱ እንዳትንቀሳቀሩ የሚከለክል ማንኛውንም አይነት ነገር በኢየሱስ ክርስቶስ ስም ስልጣን ጸጥ እንዲል አዛለሁ። አለ በሕይወታችሁ በኢየሱስም ጸጥ ይበላል። እናንተ ትሻገራላችሁ። ምክንያቱም ጌታ ያሻግራል፣ ቃሉ ያሻግራል። በጌታ በኢየሱስ ክርስቶስ ስም አሜን፣ ሃሌሉያ። ማቴዎስ 9:27 ደግሞ አንድ ቃል ላንብላችሁ። እንደዚሁም ማቴዎስ 9:27 ኢየሱስም ከዚያ እንደሄደ ሁለት አይነ ስውሮች የዳዊት ልጅ ማረን በማለት እየጮሁ ተከተሉት። አይነ ስውሮቹም ኢየሱስ ወደ ገባበት ቤት ተከትለው ገቡ። ኢየሱስም አይናችሁን ላበራላችሁ እንደምችል ታምናላችሁን ሲል ጠየቃቸው። እነርሱም አዎን ጌታ ሆይ ብለው መለሱለት። ከዚያም ኢየሱስ አይኖቻቸውን ዳሶ እንደ እምነታችሁ ይሁንላችሁ አላቸው። አይኖቻቸውን በሩ። ኢየሱስም ይህንም ማንም እንዳያውቅ ብለው በጥብቅ አስጠነቀቃቸው። እነርሱ ግን ወጥተው በአካባቢ ሁሉ ስለ ኢየሱስ አወሩ ይላል። እግዚአብሔር የተመሰገነው። እነዚህ አይነ ስውር ተመልከቱ፣ የተረዱት መረዳትን እዩ። የዳዊት ልጅ ሆይ ነው ያሉት። አውቀውታል፣ ማን እንደሆነ አውቀውታል። አይሁድ ብዙዎቹ አልተረዱትም፣ እነዚህ ግን አውቀውታል። ስለዚህ ማረን ብለው ወደ እርሱ ጮሁ፣ ተከትለውት ገቡ። ከዛ አንድ ጥያቄ ተጠየቃቸው። እንደምፈውሳችሁ ታምናላችሁ ያላችሁ። ምክንያቱም እምነት ያስፈልጋል። አሜን። እምነት ይጠይቃል እግዚአብሔር። ዛሬ እምነት ይጠይቃችኋል እህቶቼ፣ ወንድሞቼ። እንደምፈውሳችሁ ታምናላችሁ ወይ?
ዓይናችሁን ላበራላችሁ እንደምችል ታምናላችሁ ሲል ጠየቃቸው። እነርሱም አዎን ጌታ ሆይ ብለው መለሱለት። እንደ እምነታችሁ ይሆንላችኋል። በዛች ሰዓት ዓይኖቻቸው ተከፈቱ። እግዚአብሔር የተመሰገነ አሜን። ወዲያው ነው ዓይናቸው የተከፈተው። ጌታ ስሙ ብሩክ አሜን ነው። ሃሌሉያ። በቃ እግዚአብሔር እንደ እምነታችን ያደርግልናል። አሜን። ነገራችንን መቀየር ይችላል። የታወረ ነገር መክፈት ይችላል። የተበላሸ ነገር ማስተካከል ይችላል። የተጣመመ ነገር ማቃናት ይችላል። የተሰበረ ነገር መቅጠም ይችላል። እግዚአብሔር የተመሰገነ። እግዚአብሔር ይችላል። ኢየሱስ ይችላል። አሜን። በሕይወታችሁ ያለ ማንኛውንም አይነት ጥያቄ ጌታ ይችላል። እግዚአብሔር ጣልቃ ይግባላችሁ ወገኖች። እግዚአብሔር የተመሰገነው። ምንም አይነት ነገር ለእግዚአብሔር የሚሳነው ነገር የለም። እናምነዋለን ወይ? የምንለው ነገር በሙሉ በእምነት ይሁን፣ ጥርጣሬ አይኖር። ይሄ ይሆን አይሆን አንበል። በጌታ በኢየሱስ ክርስቶስም እግዚአብሔር ይርዳን። ህመም ቢሆን፣ በሽታ ቢሆን፣ ካንሰር ይሁን፣ ምንም አይነት በቃ ሰው የሚፈራው አይነት በሽታ ይሁን፣ በጌታ በኢየሱስ ክርስቶስም ይህን ስም በእምነት ብንጠራ አቅም የለውም፣ ጉልበት የለውም። ኢየሱስ ጌታ ነው። እግዚአብሔር የተመሰገነውን። አንድ ደግሞ በጣም ደስ የሚለኝ ቃል ደግሞ ላንብላችሁ፣ የመጨረሻ ይሆናል። ይሄንን ጌታ ስሙ ብሩክ ይሁን። ማቴዎስ 15 ቁጥር 21 ላይ ያለውን ቃል ደግሞ እንመልከተው። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። እነሆም ከነዓናዊት ሴት ከዚያ አገር ወጥታ ጌታ ሆይ የዳዊት ልጅ ሆይ ልጄን ጋኔን ክፉኛ ይዘዋታል ብላ ጮኸች። እሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት ብለው እያሉ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። አሁን መልስ ሰጣት። ተመልከት ቁጥር 26። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አላት። ከባድ ነገር። እርሷም ግን የመለሰችው መልስ ተመልከቱ። አዎን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። ቁጥር 28 በዛን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ከዛች ሰዓት ጀምሮ ልጇ ዳነች ይላል። እግዚአብሔር የተመሰገነ ይሁን። ጌታ ስሙ ብሩክ ይሁን። አሜን። ይህች ሴት ተመልከቱ፣ የምትፈልገው አንድ ነገር ነው። ልጇ በአጋንንት ተይዛ እየተሰቃየች ነው። ልጇን ደግሞ ነፃ የሚያወጣ በዛች ሰዓት በዛን ዘመን ሌላ ማንም የለም። ስለ ኢየሱስ ግን ሰማች። ከነዓናዊት ናት፣ አይሁዳዊ አይደለችም። ስለዚህ ወደ ኢየሱስ መጣች። እሱ ሊያድናት እንደሚችል፣ ልጇን ሊያድን እንደሚችል ተረታ፣ አምና የእምነት እርምጃ ወሰደች። ለሚያምን ሁሉ ይቻላል። ለአይሁድ ብቻ አይደለም፣ ለሚያምን ሁሉ ይቻላል። በዛች ሰዓት እንኳን እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ ከዛ የዳዊት ልጅ ማረኝ፣ ተመልከቱ፣ የዳዊት ልጅ እንደሆነ ተረዳች። ማረኝ ነው ያለችው። ልጄን ክፉኛ ጋኔን ይዞታል ናድንልኝ ብላ ጮኸች ይላል። ጌታ ግን ዝም አላት። ይሄ ሩህሩህ ጌታ፣ ይሄ አዛኝ ጌታ ለዚህ ሴት ግን ምንም መልስ አልሰጣትም። ጸጥ አላት። እሷ ጩኸቷን የቀጠለች ይመስለኛል። ምክንያቱም ደቀ መዛሙርት ጣልቃ ሲገቡ እናያለን። አንዳች አልመለሰላትም ይላልና ደቀ መዛሙርቱ በኋላችን ትጮኻለችና አሰናብታት እያሉ ለመኑት። ጩኸቷን ደበራቸው። አሁን ለራሳቸው ኮምፎርት ነው የፈለጉት። አሰናብታት፣ ባክችን፣ በቃ ፈውስላት፣
አድንንላት ማለታቸው። የሰጠውን መልስ ተመልከቱ። አሁንም እርሱም መልሶ ለእነሱ ነው መልስ የሰጠው። ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። የስ በዛይ ሰዓት ጌታችን ኢየሱስ ክርስቶስ ይሰራ የነበረው ለአይሁድ ነው። ግን አንድ አማኝ ኃይለኛ መጣች ወደ እርሱ። እግዚአብሔር የተመሰገነ። እርግጠኛ ነኝ ጌታ ያውቃል ይህች ሴት ምን አይነት ጠንካራ ሴት እንደሆነች፣ በእምነት ምንም ነገር ማስለቀቅ የምትችል ሴት እንደሆነች ተረድተዋል፣ ገብቶታል። ለዛ ይመስለኛል የጠነከረባት። በጣም ከበድ ያለ መልስን አሁንም የመለሰላት። አሁንም እርሷ ጌታ ሆይ እርዳኝ ያለች ሰገደችለት ይላል። እንደገና ሰገደችለት። እርሱ ግን መልሶ ያላትን ነገር ተመልከቱ። በጣም የቅድሙ ካልመለሳት የአሁኑ ወደኋላ እንድትሸራተት የሚያደርጋት ነገር ነው። እርሱ የመለሰላት ምት የልጆችን እንጀራ ይዞ ለቡችሎች መጣል አይገባም። ወይም እኮ እኔ ይመስለኛል በቃ ውሻ ነሽ አይነት ነው። ውሻ ነሽ ሲላት እሷ አሁን ፈውስ ነው የፈለገችው። ምንም ይሁን ምን ከእርሱ ፈውስ እንዲለቀቅ ነው የፈለገችው። እግዚአብሔር የተመሰገነው። ልጇን ማዳን ነው የፈለገችው። ነፃ ማውጣት ነው የፈለገችው። ስለዚህ ምንም አይነት ነገር ወደኋላ እንዲመልሳት አልፈቀደችም። የጌታችን ኢየሱስ ክርስቶስ ምላሽ እንኳን ወደኋላ እንዲያደርጋት አልፈቀደችም። እግዚአብሔር የተመሰገነው። እንዲህ አይነት ጨካኞች ያድርገን ወገኖች። አሜን። ከእግዚአብሔር ከዚህ ሴት የምንማረው ነገር አለ። እንዲህ አይነት ጠንካራ የሆነ እምነት ይዘን ወደ እግዚአብሔር ብንቀርብ ነገራችን ሊቀይር ይችላል። ከዛ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ካላት በኋላ እርሷ ግን ያለችውን ተመልከቱ። አዎን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለችው። ሂካንት ጎ በቃ ከዛ በኋላ ፈርዘር መሄድ አልቻለም። ኢየሱስ ቆም አለና ነገራት። አንቺ ሴት እምነትሽ ታላቅ ነው። ኢየሱስ ጌታ ነው። እምነትሽ ታላቅ ነው። እንደወደድሽ ይሁንልሽ። ኢየሱስ ጌታ ነው። እንደወደድሽ ይሁንልሽ። ጌታ ስሙ ብሩክ ይሁን። አሜን ነው ወይ ቅዱሳን? በጌታ በኢየሱስ ክርስቶስም የእግዚአብሔር ጸጋ ይርዳችሁ። ከእግዚአብሔር ከአምላካችሁ የምትጠይቁትን የምትፈልጉትን ነገር ማስለቀቅ የምትችሉበት አቅም፣ እምነት፣ ብርታት፣ የቃሉ ጉልበት በኢየሱስም በእናንተ ላይ እንዲያደርግ ጸልያለሁ። ሃሌሉያ! ኢየሱስ ጌታ ነው። አሜን። ሃሌሉያ። ማርቆስ ወንጌል ያቺ ሴት ደም ይፈሳት የነበረች ሴትም ስለሷ ጥቂት ነገር መናገር አስቤ ነበር። እግዚአብሔር የተመሰገነ ይሁን። ይበቃናል። ነገር ግን እግዚአብሔር ይርዳችሁ። በጌታ በኢየሱስ ክርስቶስም ከአምላካችን ሁሉንም ነገር ነው ያለው። ፈውስ አለ፣ ሰላም አለ፣ እረፍት አለ፣ ድል አለ፣ ነፃነት አለ። ሁሉንም ነገር በጌታችን በኢየሱስ ክርስቶስ በኩል ለእኛ ተለቀዋል። ያ ኢየሱስ በመንፈሳችን አለ፣ በውስጣችን አለ። በጌታ በኢየሱስ ክርስቶስም የምትለምኑትን የምትጠይቁትን ማንኛውንም አይነት ነገር እግዚአብሔር ጸጋ ያብዛላችሁ። በእምነት ማስለቀቅ የምትችሉበት እንደዚህ ሴት እንደዚህ ከነዓናዊት ሴት በቃ ጨክና ሄዳ አድቫንስ አድርጋ ሄዳ ነገሯን እንዳስለቀቀች ማስለቀቅ የምትችሉበት ጸጋ፣ እምነት በኢየሱስም በላያችሁ ላይ እንዲወጥቅ ጸልያለሁ። ይሁንላችሁ በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ።